ሰላም እንዴት ናችሁ የእንግሊሽ ፎር አፍሪካ ቤተሰቦች ዛሬ በአዲስ ሌሰን መጥቻለሁ ዛሬ የምናየው እንግዲህ በእንግሊዘኛ ፕሮናውንስ ለማድረግ የሚከብዱን ቁጥሮችን እንዴት ፕሮናውንስ እንደምናደርግ እናያለን በእንግሊሽ እና በአሜሪካን እንግሊሽ መካከል ያለውን ልዩነታቸውን እናያለን ቪዲዮ እንግዲህ ኤግዛምፕሎችን ኤክሰርሳይዝን ኢንክሉድ ያደርጋል እስከ ቪዲዮ ፍጻሜ አብራችሁን ቆዩ ቀጥታ ወደ ሌሰኑ እንገባለን እንግዲህ ሌሰናችንን በጥያቄ ነው የምንጀምረው is 1500 in number written as 1500 or 15000 what do you think እንደ ብዙ ጊዜ 1500 ይላሉ ፈረንጆች 1500 ሲሉ ምን ይያልን ነው 1500 ይያልን ነው ወይስ 15000 ይያልን ነው የሚለውን ራሳችሁን ጠይቁና ጥያቄውን መልስ ያያሰባችሁ ወደ ቪዲዮ እንገባለን ማለት ነው so ጥያቄያችሁ አማን መልሳችሁ ምንም ይሁን እስኪ እንዴት እንደሆነ በዲቴል እናያለን so 1500 means 1500 but why people pronounce such numbers like this አንዳንዶች 1500 ይላሉ 1500 ሲጠሩ አንዳንዶች ደግሞ በኖርማል በብናቀው 1500 ብሎ ይጠራሉ ግን ሁለቱም ትክክል ናቸው በእንግሊዘኛ ማለት ነው ስለዚህ በዚህ ቪዲዮ እነኚህን የመሳሰሉ pronunciationዎችን እናያለን ማለት ነው stay tuned until the end of the video if you are new here don't forget to subscribe to the channel for more similar videos let's go so we're going to start from the rules which pronunciation can I use ይሄንን ልጠይቁት ይችላልላችሁ የትኛውን pronunciation በተጠቀም የተሻለ ነው የሚለውን ስናስብ ማለት ነው so when it comes to writing or saying the number 1500 you are left with two options that's definitely 1500 or 1500 ቀደም እንዳልኳችሁ ሁለቱም ትክክል ናቸው so ህጋችን ምንድነው የሚለው 1500 የሚለውን pronunciation የምንጠቀመው ኢንፎርማል የሆኑ ሲቹዌሽኖች ውስጥ ስንገባም ስንጽፍም ይሁን ስንናገር ኢንፎርማል ከሆነ ሴቲንጉ በዛ አውድ ውስጥ 1500 መጠቀም እንችላለን ማለት ነው ብዙ ጊዜ ኔቲቭ ስፒከሮችም ይሄንን ይጠቀሙታል ይሄንን pronunciation አይነት ይመርጣል ማለት ነው ለማንኛውም ቁጥሮች ነው ይሄንን ለምሳሌ እዚህ ጋር ያስቀምጥኩላችሁ you should use 1500 formally or in legal documents because it's more proper በጣም ፎርማል የሆኑ ሲቹዌሽኖች ላይ እንደም ሴቲንጎች ላይ ግን 1500 የሚለው 1500 የሚለው pronunciation ነው መጠቀም ያለብን ማለት ነው ሌጋል የሆኑ ፔፐሮች ሊሆኑ ይችላሉ ሰነዶች ላይ እዚህ ጋር አሁንም ሌላ ጥያቄ ልታነሱ ትችላላችሁ ስለዚህ በሁለቱ መካከል ያለው ልዩነት ብዙም እንብዛም አስፈላጊ አይደለም ልትሉት ትችላላችሁ ግን ስፒኪንግ እና ራይቲንግ ላይ የራሳቸው የሆነ ተጽዕኖ ስላላቸው እነሱን ደግሞ እንቀጥላለን So we can determine that 1500 is the more common way to say 1500 that's because it's much easier to roll off the tongue which many people like to do when they are speaking አቆራምጠ እንደመጥራት አይነት ነው ስለዚህ ማንኛውም ቦታ ላይ ሰዎች ይሄንን ይመርጡበት ምክንያት ምንድነው 1500 ወይም ደግሞ 1500 ከምንል ባጭሩ 1500 ስንል common way of saying ነው ለዛ ነው ሰዎች የሚጠቀሙት በእንደዚህ አይነት መልኩ So however 1500 might not always be the most suitable choice in written English it can be tricky to figure out the exact number we want which is why we like to make it more obvious by saying 1500 and then 1500 በሁለቱም መጠቀም ትችላላችሁ የችግር የለውም ነገር ግን ለብዙ ሰዎች ይሄ ነገር ግልጽ ላይሆን ስለሚችል አንዳንድ ጊዜ 1500ን ኢንፎርማል ኬዝ ብንጠቀም ለብዙ ሰዎች ግራ ስለሚያጋባ ብዙ ጊዜ ይሄኛውን ብንጠቀም ይመከራል ማለት ነው 1500 So አሁንም ሌላ ጥያቄ እናንሳ እዚህ ጋር is 1500 more formal than 1500 መልሱን የገምቱ ይመስለኛል So as we said it's more common to find 1500 in most formal cases of writing since ብዙ ጊዜ ፎርማል የሆኑ ሴቲንጎች ላይ ከሆነ የምንጠቀመው 1500 እንጠቀም ማለት ነው ትክክለኛውን ዋናውን ያለ ሳናቆላምጠው 1500 ወይም 1500 ነው የምንጠቀመው ምክንያቱም it's much easier to understand which number we mean directly and it's got no wiggle room about it ምንም ያጠራጥር ነገር የለውም ለማለት ፈልጌ ነው እዚህ ጋርና ለሚሰማን ሰው ግልጽ ይሆናል ማለት ነው So 1500 is the more formal choice over 1500 we can use it for all formal document because everyone knows what number we mean በእያንዳንዱ ህጋዊ የሆነ ዶክመንት ወይም ህጋዊ የሆነ ሴቲንግ ውስጥ ስንጽፍም ሆነ ስናወራ ሞር መጠቀም ያለብን 1500 ነው
ምክንያቱም formal way of saying formal way of writing ስለሆነ ማለት ነው ሌላኛው ደግሞ ከግልጽነቱ በተጨማሪ ለማጭበርበር ሰዎች እንዲያጭበረብሩ አይጋብዝም ያኛው 1500 ስንል ለማጭበርበር የተመቸ ነው የሆነ ሰው ፎርጀሪ ሊሰራ ይችላል ስለዚህ ሌጋል እና ፎርማል ዶክመንቶች ላይ 1500ን መጠቀም የለብንም በትክክለኛው ወይ 1500 በመጠቀም ያለብን ማለት ነው ያኛውን ከተጠቀምን ምንድነው ሰዎች ከፍለፊቱ የሆነ ቁጥር ጨምረው ሊያጭበረብሩ ይችላሉ 1500 ቢያውን እኔ ስጽፍ ወይም ብናገር ሞር ጽሁፍ ላይ ነው እንደዛ አይነት ነገር የሚፈጠረው ከፍለፊቱ የሆነች ቁጥር ጨምሮ ወይም የሆነች ወርድ ጨምሮ ሊያጭበረብር ስለሚችል ፎርማል ቾይስ የሚባለው ይሄኛው ነው ማለት ነው 1500 ምሳሌዎችን so rule number 1 you can use 1500 whenever you want to be more formal for instance you should be given $1,500 for the accident you had under their care I'm applying for a loan of $1,500 and I will not leave until we sort this out more formal ናቸውና በእንደዚህ አይነት መልኩ እንጠቀማለን rule number 2 we might use 1500 in more cases but it's more informal giving us plenty of wiggle room when it comes to using it in more situation ምቾት እንዲሰማን ያረጋናል 1500 ብዙ ጊዜ ስንጠቀመው ሪት ላይ የሚሆን ኢንፎርማል ኦኬሽኖች ላይ ማለት ስንናገር for instance the $1500 you gave me have run out and I need more to get by I don't have 1500 minutes to give you anymore son so in these situations you might use 1500 this is because it's informal situation examples ቀጥለን ደግሞ የዩኤስ እና ዩኬ ላይ ምን አይነት ልዩነት አላቸው ምን አይነት ተጽዕኖ ሊያመጣ ይችላል ስንናገርና ስንጽፍ የሚለው so the question here is that is 1500 and 1500 used differently in the UK and the USA for sure there will be some differences let's see them first let us start with USA 1500 is most common in American English ብዙ ጊዜ በእንደዚህ አይነት ወይ ቁጥሮችን ይጠራሉ 1500 600 blah 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 so they value 1500 in most written cases and it follows the same rules as we have mentioned throughout this video 1500 ብዙ ጊዜ ይጠቀማሉ common ነው በአሜሪካን እንግሊሽ ግን ቀደም እንዳልኳችሁ ነው ፎርማል ላይ ያኛው ነው የሚጠቀሙት አሁን ኢንፎርማል ሲቹዌሽኖች ላይ ግን በብዛት አሜሪካን እንግሊሽ ፕሪፈር ያደርጉታል ማለት ነው ይሄንን አይነት አጠራር ቁጥሮችን አጠራር አቆላምጦ መስራት ማለት ነው Let's go to UK. 1500 is also more common in British English. However, this popularity mostly comes from written cases, as most British English speakers prefer the more formal 1500 when using the number in spoken English. እነሱ ደግሞ በተቃራኒው spoken English ላይ ሳይሆን ብዙ ጊዜ ፕሪፈር የሚያደርጉት written በጽሁፍ ላይ ነው ይሄን 1500 የሚጠቀሙት ማለት ነው በንግግር ላይ ብዙም አይጠቀሙትም ማለት ነው እነሱ በተቃራኒ ማለት ነው so conclusion ላይ ስንመጣ American and British English both prefer 1500 in written English however it seems that British English prefers 1500 in spoken English while American English does not ስለዚህ ብሪቲሾቹ ፕሪፈር የሚያደርጉት ስፖከን እንግሊሽ ላይ 1500 ነው አሜሪካኖቹ ደግሞ በተቃራኒው ስፖከን ላይ ብዙ ማለት ነው አይጠቀሙበትም ማለት ይቻላል So let's go to an exercise this will get us to the end of the video so try to write the informal way of saying these numbers first let me give you an example for instance እዚህ ጋር 112 አለ 112ን በፎርማል ወይ ስንጽፈው 112 ወይም 112 ነው የምንለው ኢንፎርማል ላይ ሲሆን ግን 112 ይሉታል ብዙ ጊዜ እንደዚህ አይነት ቁጥሮችን ደግሞ የሚጠቀሙት ሆቴል ሩሞችን የተለያዩ ቦታዎች ቁጥር ለመስጠት ነው የሚጠቀሙበት አንዳንዴ ደግሞ 112 ይሉታል ማለት ነው another example 1600ን በፎርማል ሲንጠራው 1600 ነው ኢንፎርማል እነሱ ግን ሲጠሩት ኢንፎርማል ፕሮናንስ ያደርጉት 1600 ይሆናል ማለት ነው እዚህ ጋር አምስት ኤግዛምፕሎች ሰጣችኋለሁ ኤክሰርሳይዝ እናንተ ቪዲዮን ፖዝ አድርጉና ሞክሯቸው
ኢንፎርማል ወይ እንዴት ሊጻፉ ይችላሉ የሚሉትን እና ፕሮናንስ ሊደረጉ ይችላሉ የሚሉትን ሞክሯቸው ቪዲዮን ፖዝ አድርጋችሁ ማለት ነው እኔ ግን ቀጥታ ወደ መልሶቹ ገባለሁ ማለት ነው The first question 1000 and 1100 11000 informally ሲጻፍ እንግዲህ 1100 ነው spoken speech ላይ እንደዛው ነው 1100 170 170 ይሆናል ማለት ነው 205 205 ዜሮን ብዙ ጊዜ ኦ ብሎ ነው የሚጠራው 205 210 210 ደግሞ 210 ብሎ ይጠሩታል 4500 4500 ደግሞ 4500 ብሎ ይጠሩታል ማለት ነው ሶ እንደዚህ አይነት ቁጥሮች ሲመጡባችሁ ብዙ ጊዜ ኮንፊውዝ እንዳትሆኑ የቪዲዮ አንዳላማውና በእንደዚህ አይነት መልኩ ሲጠራ በሌላ አይነት አሃዝ አርጋችሁ ማሰብ የለባችሁም እነኚህን ቁጥሮች እነሱ አቆላምጠው ነው የሚጠሯቸው 1100 ሲል 11000 ማለት ነው እንጂ ሌላ አሃዝ እንዳለው አርጋችሁ መቁጠር የለባችሁም 170 ሲልም 170 መሆኑን በቀላሉ እነኚህ እንደምሳሌ ያነሳችሁ ብዙ አይነቶች አሉ መጨረሻ ላይ ቦነስ ልስጣችሁ 2200 ምን ብሎ ሊጠሩት ይችላሉ ብላችሁ ካሰባችሁ 2200 ብሎ ነው የሚጠሩት 2200 7800 ደግሞ 7800 ይሉታል 1066 ደግሞ 1066 ይሉታል 12054 ደግሞ 1254 831 ደግሞ ምን ብሎ ይጠሩታል 831 1300 ደግሞ 1300 ብሎ ይጠሩታል ማለት ነው ሶ እንደዚህ አይነት ነገሮችን በተላመዳችሁ ቁጥር አሜሪካ ሄዳችሁ እንግሊዝ ወይም ሌላ የዓለም ክፍል ላይ ብትሄዱ ኮንፊውዝ እንዳትሆኑ ይረዳችኋል ማለት ነው So this will take us to the end of the video ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ ሌላ ተመሳሳይ ቪዲዮ እንድሰራ የምትፈልጉት ካለ ኮሜንት አድርጉልኝ ለዛሬ አብራችሁኝ ስለቆያችሁ አመሰግናለሁ በሚቀጥለው ሳምንት እስከምንገናኝ ባይ